ወይ ስምንተኛው ሺ ኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አብ ወልዶ መንፈስ ቅዱስ ይላል። ኢየሱስ ጌታ ማሌሶ ባራዲያና ማሱበ ቪዛ ለጎተተልሽ እግዚአብሔር አሽትጄ አፈራል እችለኛል። አይጀግናው ፍሬ ህይወት ማናት? አንድ መልአክ ወረቀት ይዞ ሲሮጥ ያለው ሚዲያ ላይ ወጥቶ ሲዋሽ ማስተዋል ያለባችሁ ነገር ካለበት ፈተናና ካለበት ስቃይ አይበልጥም። የኔ ፍቅር ፍሬህይወት ብቻ ሳይሆን ለምን እንደሆነ አላውቅም፣ አየለም ስም ፍሬህይወት አየለም ወጣትኩት አስመጣሁት። ይሄንን ይዞ እየተንቀዘቀዘ ያዋለው ኧረ እባክሽ ዶክተር ፍሬ ምን ማለት ይሄንን ወረቀት ይዞ ተናገር እያለኝ ይኸው ተናገርኩኝ። Life that is not examined has not to live ይላል የፈረንጆች አባባል። የማይመረመር ህይወት ወይም የማይገመገም ህይወት ሊኖር አይገባውም ነው ብለው። ሰላም ቤተሰብ እንኳን ደህና መጣችሁ ወደ ጎልደን ቲዩብ የመዝናኛ ቻናል። ሌትስ ጎ። ፍሬህይወት አየለ ለሚል ፓስፖርት ቪዛ እና ለምትፈልጊ ይሄንን ፓስፖርት አልከፈትኩም ማለት በእኔ እዛ ጋር መጥቼ አልከፈትኩም። በጌታ በኢየሱስ ክርስቶስ ስም ይኸው ፍሬህይወት አየለ አስመጣውልሽ። አሜን። ቀዳዳ ቶሪናፋ ጡሩምባ ቦትራፍ ማን ልበል? እኔ እና ተለከሽ ነው ነገ ነጊ ቢስት ነኝ። መኪና ከሌለ ቤት ከሌለ ገንዘብ ከሌለ ወደ እኔ እንዳትመጣ። ትሽ ወለለለ ጂል ደንጋር። በዚህ ቪዲዮ ውስጥ የማትመለከቱትና የማታዩት አስገራሚ ነገር ስለሌለ ቪዲዮውን እስከ መጨረሻ ማየታችሁን እንዳትረሱ። ያልሞታወት አይሰራም በህይወቴ አይሆንም በህይወቴ ጋልብጦታ ለምን ዳውንኩ ብለህ መጠየቃል። ኢትዮጵያ ስለተወለድክ ይላል እኮ ጂኒ እናትና አባት ደሃ ስለሆኑ ነው ይላል። እማትጠይቅ ከሆነ ቀንበር ነጻ አትወጣም። መጠየቅ አለብህ። ዋይ ጌዲዮ እኛም አንድ ጥያቄ ለተመልካቾች እናቅርብ። ሰዎች ለምንድን ነው ከሌላ ሃይማኖት ወደዚህ ሃይማኖት የሚመጡት? ደም ትቆላለህ? ማቴ ነው ይቆላል አይደል? ማቴ መሰለኝ እኮ። እነዚህን ሰዎች በመከተል እንደዚህ ያለ ነገር መስራት ለነፍስ ይሆናል ብላችሁ ታስባላችሁ? አረቄ መጠጣት በዚያ ተጀመረ። ነዳኝ ወደ ቤቴ እያንደረደረ ይሄኛው የሟች ፎቶ ነው። ወዲፍጆ አበስኩ ገበር ጥሩ ነው። ይሄ እኮ ጥሩ ነው። በጣም ጥሩ ነው። እንደው ምን ሆነህ አንተ? ኧረ
እነዚህን ሰዎች የሚከተሉም ሆነ አብረዋቸው የሚጨፍሩና የሚደንሱ ሰዎች የዳንስና የናይት ክለብ ችግር ያለባቸው ነው የሚመስለኝ። በዚህ ቦታ የተናገረው ቃል ምንድነው? ለተክለ ሃይማኖት የተገባለትን ኪዳን ሲሞት በተቅማጥ በሽታ እንደሚሞት ይሄንንም ተቅማጥ ደግሞ እንደ ስቅለቴ ማለት ኢየሱስ በጎልጎታ በቀራንዮ መስቀል ላይ በችንካር ተቸንክሮ በጦር ተወቅቶ በሾህ አክሊል ተደርጎበት እንደፈሰሰው ልክ እንደዛ ደም ምኑን ተቅማጡን ይሄስ ድንጋይ ሌላ ድንጋይ ትምህርቷን ጠይቆ እዛ መረዳት ሲገባ መድረክ ላይ አውጥቶ ጣዖት አምላኪነት ነው። ጣዖት አምላኪነት ይህ ጣዖት አምላኪነት ነው። ሴጣን እንደዚህ ሰው ለማባላት ስትረባረቡ በያችሁ እስከ ዛሬ ድረስ ምንም እንዳልሰራ ተጸጽቶ ንስሐ ይገባ ነበር ወላዲቷን ብሎ በዛ ደምስርን ገታትሮ በዛ ልክ መናገር ምን አመጣው? ተባረክ እናቴ ተባረክ። እግዚአብሔር አመልህ ጠባይን አይለውጥብን። ይሄ ጣዖት አምላኪነት ነው። መጽሐፋችሁ ላይ ይቻላል ወይ? አስረዱኝ። ወይ እንዴት ነው ጣዖት አምላኪ ነው? ማን ነው የጻፈው ብሎ መጠየቅ እኮ ነው ባለቤቱ ሄደው ቢጠይቁ እንደዚህ መለሰላቸው ነበር። አቡነ ተክለ ሃይማኖት እባክህ ጌታዬ እንደው በሰማዕትነት ልሙት አሉ። አንተ የተሰጠ ህመምህ ያመመ ህመም ሰማዕትነት ይሆንልህ አለው። ያም እንደ ሰማዕትነት እቆጥርልሃለሁ አለው። ማንን ያስደብልን አላልነው፣ አልወከል ነው። የሰውን መጽሐፍ አምጣና እዚህ አብራራ አላልንም፣ ፍቃድም አላገኘም። ማብራራት የሚችሉት አጻጻፉን የሚያውቁት አተረጓጎሙን የሚያውቁት ጸሐፊዎቹ ራሳቸው ናቸው። ያሪስትልኝ እናቴ ለዘላለም ኑር አንተ። የሚያደርጉን ነገር ትክክል እንዳልሆነና በመድረክ ላይ የወጡ ህዝቡን የሚያጭበረብሩበት አስተምሮም ልክ እንዳልሆነ ራሳቸው ውስጥ ያሉ ሰዎች ይመሰክራሉ። አንገላታሽው እኮ ምንድነው የምታፈጠው? ልትበላኝ ነው እንዴ? አይኔ የተፈጠረው እኮ እንዲታይበት ነው። ኧረ እባክህ እግርም የተፈጠረው እኮ ለመምታት ነው። የት አባ አገኘው? ባልላከፍ አልገረፍ እነዚህ ሰዎች ጋር ገብቶ አጉል ነገር እየሰሙ አሜን አሜን ከማለት አረቄ መጠጣት ሳይሻል አይቀርም። አጠር ያለችና በጣም እንትነት እና ከአንደኛው ጋር ሲጣሉ ግጭት መቼም አለ አረ በየቦታው እና እሱ እዚህ መቀመጫው ላይ እንዲህ አርጎ ሰካው። አይ እንደልማድህ ነቅሶብህ መጣ። ምድረየ ሲተኮስ ይላል ታታታታ ይላል ታታታታ ተውሉ አስቀድሜ ሰጣለው ሰላምታ ሰካበት ማለት ሲጣሉ አውጥቶ ከዛ ሲጥ ማለት ያ የተሰካበት መሮጥ ጀመረ ማለት ነው። ተሰክቶበታል፣ ደም እየፈሰው ማለት ነው። ይሄ የሰካውም ደግሞ ያዙት እያለ ይሮጣል። ዩኒቨርሲቲ 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 ምን ሆነ ነው ምን ነካ ሲሉት እንዴ ጩቤን ይዞብኝ ይላል። ያንዳንዶቻችን ጩኸት የሚገርም ጩኸት ነው። ምን ጩኸት ታውቃለህ? ሰክተን እንደገና ጩቤን ይዞብኝ ሮጠ ይባላል። እንደዚህ አይነት እንትን አለ እንዴ? የተሰበረ ይሁን ሁሉ ጊዜ በዚህ አገልግሎት ውስጥ የማይገባኝና የሚያስገርመኝ ነገር የተሰበረ ይሁንና ወጋሁት የሚሉት አባባላቸው ነው። ኧረ ጩኸት ያሳል፣ ጩኸት ያሳል። ጩኸት ልልታ ጨምሩና ለጌታ በርበሬ ነው በርበሬ ወቀታ አንድም ሰው እና የህዝብ ነው እኛ ራሱ ተቃጠል ነው። እጆቻችሁ ከፍ አድርጉና እልልታ አለ ወይ ለጌታ የሚሆን? የፓስተሮቹ ድፍረት ሲገርመንና ሲያስደንቀን የተከታዮቹ ብሶ ተገኘ። ስንት ብር ትፈልጋለህ?
እኔ ብዙ ቢሊዮኖች ቢመጡልኝ ደስ ይለኛል። አሁን ቢሊዮን ሳይሆን የምትፈልገው ብር ንገር። እኔ አሁን 200 ሚሊዮን ምን አልክ? እኔ ብዙ ብር እፈልጋለሁ። እግዚአብሔር ሰው እኔ ብዙ ሰዎችን መርዳት እፈልጋለሁ። አይኖ አሁን አንተ ብር የለም? አዎ ምንም የለኝም። አሁን ደሃ ነህ። አብ ወልዶ መንፈስ ቅዱስ ምንም የለኝም። ከዚህ ድህነት የማያስወጣ ብር አሁን ንገር፣ ቃል አውጣ። በቃ 50 ሚሊዮን ይሁን ለጊዜው። አይጀግናው ስለምን ተማኘው ጠላት ሞቴ አይቶ መቀባቴ አይቶ መቀባቴ አይቶ መቀባቴ ለምን ተመሰጨ ያ ጠላቴ አይቶ መቀባቴ አይቶ መቀባቴ አይቶ መቀባቴ ጠላቷስ ማን ይሆን? የተቀባችውስ ነገር ምን እንደሆነ ታውቀዋለች? ግብቷ 20 ዓመት አንቨርሰሪ የሚከበር ቀን ነው። 20 ዓመት ሌሊት ላይ እሷ አንቨርሰሪውን ለማክበር ተዘጋጅታለች። ቤት ውስጥ የለም ሃኒ ትለዋለች። የለም ሃኒ የሆነ ጓዳ ውስጥ በርጩማ ያስቀምጦልህ ስቅስቅ ተብሎ ያለቅሳል። እንግዳ በአንቨርሰሪያችን ቀን ምን ሆነ ነው የምታለቅሰው? ምንድን ነው የሚያስለቅስህ ትለዋለች። ትዝ ይልሻል የዛሬ 20 ዓመት አለ አባትሽ ልጄን ታገባታለህ ይሄን ትመርጣለህ ብሎ ሽጉጥ እዚህ ላይ አላረገብኝም? አዎ ልጄን ታገባታለህ ወይስ 20 ዓመት እዚህ ጨለማ ክፍል ውስጥ ትቀመጣለህ ነው ያሉት። እኔ ደግሞ አንቺን አገባለሁ ብዬ መረጥኩኝ። እንደው ጨክኜ ይሄን ጨለማ መርጬ ቢሆን ኖሮ ዛሬ የምፈታበት ቀን ነበረ። ይጋጭ ሰውዬው ወጥሮ 20 ዓመት የኖረው አፍቅሯት አይደለም ጨለማ ፈርቶ ነው። እንደው ማን ልበልህ? አንዳንድ ሰው እግዚአብሔር ቤት ውስጥ ወጥሮ የሚኖረው ሲኦል ፈርቶ ነው። ግማን ፈርቶ ነው። እንትን ፈርቶ ኖ ጴጥሮስ ትወደኛለህ? ያንተ ነገር መነሻው በሙሉ ፍቅር ነው። ገፍቶ ሞክሮኝ ራስ ወደቀ ሽዳኪያታ ባጋቴ ያናታቻ ደብራካቴ ያማሻታ አቱና ያብራዘገደ ይብረሻ ይናማቻታ ያካቴ ያናቻ ዋቲባ ያኖሼ ያካባላ ዋንቴናላ መስቀል ላይ የተሰራ ፍቅር እሱ ስለወደደን ነው የምንወደው። ኢቭን አለ እኮ ትእዛዞቹ ቀላሎች ናቸው አለ። አንዳንድ ትእዛዝ ይከብደናል አለ። ቀላሎች ናቸው አለ ዮሐንስ። መቼስ ሁላችን ተለማማጆች ነን፣ እያደግን ነው የምንሄደው አይደለም። ማን ማረጉን እንደሰጣቸው ባናቅም ሁሉም ፓስተሮች የሚያስተምሩትና የሚያደርጉት ድርጊት ተመሳሳይ መሆኑ ሁሉ ያስገርመኛል። የእነሱ ስራ መንግስተ ሰማያት የሚያስገባ ይመስል ንስሐ ግቡ ይሉናል። እናንተ ግን ቆይ ምንድን ነው እያደረጋችሁ ያላችሁት ነገር? በዓል ነው። ሰኞም በዓላችን ነው፣ ማክሰኞም በዓላችን፣ ሮብም በዓል ነው፣ ሐሙስም በዓል፣ አርብም ቅዳሜም እሑድም በዓላችን ነው። ባይዘ አይ እንደው ፈጣሪ እንደው መጨረሻዬን ይሄን ታረገው። አይ አረ እኛ አመቱም በዓላችን ነው፣ ዘመኑ ሁሉ በዓላችን ነው። እንዲህ ከምትንከላወስ ምን ነው እንደው ድፍት ብለህ ብትቀር። ጾም ነው፣ አርብ ነው፣ ጾም ነው። ሮብ እንዳትጠጡ ስጋ እንዳትበሉ ብሎ የሚል አንድ የመጽሐፍ ቅዱስ ክፍል እስኪ መጥቶ ገብቶ የሚያሳይ አፈር ብላ። እኛ ሰኞም ማክሰኞም ሮብም ሐሙስም ወተት እንጠጣለን። ወተት ይሄ ሆዳ ጅብ ይሄን አባትን አቃጥለህ የገደልከው አንተ ነህ። ምነው አንተ ሞተህ ያንተ ሬሳ ሳጥን እኔ ጋር በተሰራ። ወገኖች ሮብ ቀን ወተት ካገኛችሁ ጠጡ። በእውነት ጅብ ጠላ ካገኛችሁ ግን አጣጡ። ማለት ያው እዛ ጋር ምን አልክ መሰለህ? አጠጡ የሚል የለም። ክላሽ አላረገም። እዛ ቁጭ ብሎ እየሰከሩ በየሜዳው አጓጉል የሚሆኑበት ሌላ ችግር ነው ያለው፣ ጠላው አይደለም። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳረሱ፣ ቻናሉን ሰብስክራይብ በማድረግ የጎልደን ቲዩብ የመዝናኛ ቻናል ቤተሰብ በመሆን እንዲሁም የኖቲፊኬሽን በተኑን ኦን በማድረግ የምንለቀው ቪዲዮ በቶሎ እንዲደርሳችሁ አድርጉ። እስከሚቀጥለው ድረስ ባይ